ሻሎም ሻሎም የጎልደን አጥቢያ የኦፊሻል የዩቲዩብ ተከታታዮች እንዴት አላችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። ዛሬ እንግዲህ በፊታችሁ ያለሁት ከመጽሐፍ ቅዱስ ክፍል አንዱ የሆነውን የፊልሞና መልእክት ላይ ተመስርተን ወንጌል ስለ ህብረት ነው በሚል ሐሳብ ነው የምንነጋገረው። ከዚያ በፊት ግን ከመጽሐፍ ቅዱሳችን በሐዋርያው የጳውሎስ መልእክት ወደ ፊልሞና ሰዎች የሚለውን የተወሰነ ሐሳብ አነብና በዛ ላይ እንወያያለን ማለት ነው። እንደዚህ ይነበባል። የክርስቶስ ኢየሱስ እስር ጳውሎስ ወንድሙም ጢሞቴዎስ ለተወደደውና አብሮንም ለሚሰራ ለፊልሞና ለእህታችንም ለአፍቢያ ከእኛም ጋር አብሮ ወታደር ለሆነ ለአቅርፓ በቤትህም ላለች ቤተ ክርስቲያን ብሎ ነው የሚጀምረው። ታዲያ በዚህ ክፍል ላይ የሐዋርያው ጳውሎስ መልእክት ወደ ፊልሞና ሰዎች በጣም አጭሩ መጽሐፍ ነው ወይም ደግሞ አጭሩ መልእክት ነው። እንደዚሁም ምዕራፍ የሌለው በቁጥር ብቻ ከ1 እስከ 25 ቁጥሮች ያሉት አጭሩ የጳውሎስ ጽሑፍ ነው። እንግዲህ ጸሐፊው ጳውሎስ እንደሆነ ብዙዎች ይስማማሉ። የተጻፈበትም ዓመተ ምህረት በ61 ዓመተ ምህረት የተጻፈ በመጀመሪያው ምዕተ ዓመት የተጻፈ መሆኑን ብዙዎች ይስማሙበታል። ታዲያ በዚህ በመጀመሪያው ምዕተ ዓመት ውስጥ ምን አይነት የባሪያ አገዛዝ ነበረ የሚለውን ወይም ደግሞ ባሮች እንዴት ትሪት ይደረጉ ነበር የሚለውን ሐሳብ የተወሰነ የፊልሞናን መልእክት በደንብ ለመረዳት ስለሚጠቅመን የተወሰኑ ሐሳቦችን እንደ ባክግራውንድ እንነጋገራለን። እንግዲህ በሮም ግዛት ውስጥ ወደ 16 ሚሊዮን የሚሆኑ የባሪያዎች ይኖራሉ ተብሎ ነው የሚታሰበው። ይህም አጠቃላይ ካለው ማህበረሰብ ውስጥ የ25% አካባቢውን የሚወስዱ ናቸው የሚሆኑት። ታዲያ እንደዚህ ከሆነ በመጀመሪያው ምዕተ ዓመት ወይም ደግሞ በሮም ኢምፓየር አካባቢ ከፍተኛውን የኢኮኖሚ ሼር የሚያደርጉት ወይም ደግሞ እነሱ ላይ ያለው በባሮቹ ላይ እንደሆነ በደንብ ማየት እንችላለን። ስለዚህ ባሮችን እንዴት ነበረ ትሪት የሚያደርጉት ወይም ደግሞ ባሮች በምን አይነት መንገድ ትሪት ይደረጉ ነበር ስንል አንደኛው ባሮች በምርኮ ይወሰዳሉ። እንደዚሁም ደግሞ በጦርነት ጊዜ አባቶቻቸው እናቶቻቸው የሞቱ ህፃናቶች ካሉ ወደ ባርነት አዶፕት የማድረግ ሁኔታዎች ነበሩ። ከዛ ውጪ በመግዛት በመሸጥ ወይም ደግሞ ብድር አልከፍል ካለ ያ ብድር የተበደረው ሰው በባርነት ብድር ላበደረው እንደሚሄድ በደንብ ያሳያል። ስለዚህ በዚያን ዘመን ባሮች የራሳቸው የሆነ ነፃነት የራሳቸውን እንደፈለጉ የማድረግ ሁኔታዎች አልነበሩ። ስለዚህ አብዛኛውን ኢኮኖሚ በዚያን ወቅት የነበረውን ኢኮኖሚ በዋነኝነት ከባሮች የሚገኝ ኢኮኖሚ እንደሆነ በደንብ ማየት ይቻላል። ታዲያ በዚህ በፊልሞና መልእክት ላይ እንደምናየው 3 ሰዎችን ማየት እንችላለን። ጳውሎስን፣ ፊልሞናንና አናሲሞስን። እንግዲህ ፊልሞና ባሪያዎች የነበሩት ሰው እንደነበረ ማየት እንችላለን። አናሲሞስ ደግሞ የፊልሞና ባሪያ እንደነበረ ወይም ደግሞ አገልጋይ እንደነበረ ታሪኩ በደንብ ይናገራል። ስለዚህ አብዛኛው የዚህ የመልእክቱ አንኳር ሐሳብም አናሲሞስን ከፊልሞና ጋር የማስታረቅ የማግባባት ሁኔታዎች እንደነበረ በደንብ ማየት እንችላለን። ታዲያ ይህ የፊልሞና መልእክት የተጻፈው ለግለሰብ ቢሆንም ወይም ደግሞ ለፊልሞና ቢሆንም የተጠቀሱ ግን ሰዎች አሉ። ምክንያቱም ፊልሞና ያደረገው ነገር እንደ ግለሰብ ብቻ ሳይሆን እንደ ቤተሰብ እንደዚሁም ደግሞ እንደ ማህበረሰብ የተደረገ ብዙዎች የሚያውቁት ስለሆነ በተደራሲያኑ ላይ ለፊልሞና ብቻ ሳይሆን ምናልባትም ሚስቱ ልትሆን ትችላለች የምትባለው ለእህታችንም ለአፍቢያ የሚል ተደራሲ አድርጎ የሚያቀርብበት ሁኔታ አለ። እንደዚሁም ደግሞ አብሮ ወታደር ለሆነ ለአቅርፓ የሚል እንደዚሁ በተደራሲ የቀረበ ሰው አለ። ይሄ ምናልባትም የፊልሞና ልጁ ሳይሆን አይቀርም የሚል ሐሳብም አለ። እንደዚሁም ደግሞ ጠቅለል ሲያደርገው ለቤትህም እንደዚሁም ደግሞ በቤትህም ላለች ለቤተ ክርስቲያን የሚል ተደራሲያኖችን እነዚህን ያደርጋል። ስለዚህ ጉዳዩ የግለሰብ ቢመስልም ግን የግለሰብ እንዳልሆነ አናሲሞስ ያጠፋው ጥፋት በፊልሞናና በአናሲሞስ ብቻ
የሚያበቃ ሳይሆን አጠቃላይ በቤቱና በቤቱ ባለች ቤተክርስቲያን ውስጥ የሚታወቅ ስለሆነ ከነሱ ጋር የተያያዘ መሆኑን በደንብ ማየት እንችላለን። ታዲያ ጳውሎስ በእስራቱ ወቅት ከጻፋቸው መልእክታት ውስጥ አንዱ ሲሆን በይዘቱ አጭሩ ደብዳቤ ነገር ግን አጭር ቢሆንም ጳውሎስ የጻፈበት ሐሳብ በጣም ጠቃሚና ወሳኝ የሆነ ወይም ደግሞ የጳውሎስን የወንጌል ልብ በስነ ስርዓት የሚያስረዳ ጥልቅ መጽሐፍ መልእክት መሆኑን በደንብ ማየት ያስፈልጋል። ከመልእክትነቱ ባለፈ አጭር ከመሆኑ ባለፈ ለጳውሎስ የወንጌሉን ልብ የሚነካበት ሐሳብ መሆኑን በደንብ ማየት ያስፈልጋል። ከዚህ ውጪ ጳውሎስ ከጻፋቸው መልእክታቶች በተለየ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ያልተገለጠበት በቃል የኢየሱስ ክርስቶስን ሞትና ትንሣኤ ጳውሎስ ያላደረገበት መልእክት ቢኖር ይህ የፊሊሞና መልእክት ነው። ነገር ግን የኢየሱስ ክርስቶስን ሞትና ትንሣኤ ዳይሬክትሊ ባይገልጸውም እምነት በተግባር ሲገለጥ ወይም ደግሞ የመስቀሉ እውነት በተግባር ሲገለጥ ህብረት መሆኑን ይቅርታ መሆኑን በመስቀሉ በኩል የተገኘ ምህረት መሆኑን ግን በግልጽ የሚያስቀምጥበት ሁኔታ ነው ያለው። ታዲያ ፊሊሞና ማን ነው? አናሲሞስስ ማን ነው የሚለውን በደንብ ማየት ያስፈልጋልና ፊሊሞና ማን ነው ስንል እንግዲህ የፊሊሞና እንደ ስሙ አፍቃሪ የሚል የስም ትርጉም አለው። ፊሊሞና በቆላሴስ የሚኖር ሮማዊ ዜጋ የሆነ ክርስቲያን እንደዚሁም ብዙ ባሮችን ያስተዳድር የነበረ እንደነበረ ከዚህ መልእክት በደንብ ማየት እንችላለን። እንግዲህ ፊሊሞና ወደ ጌታ የመጣው ምናልባትም ጳውሎስ በኤፌሶን በተቀመጠበት ወቅት አግኝቶት ስለ ጌታ መስክሮለት ወደ ጌታ የመጣ ሊሆን ይችላል የሚል ግምት አለ። ምክንያቱም በጳውሎስና በፊሊሞና መካከል ያለው ግንኙነት ያለው ወዳጅነት የመንፈሳዊ አባትና የመንፈሳዊ ልጅ አይነት ግንኙነት ነው ያለው። ምክንያቱም ወደ ታች ወረድ ብለን ፊሊሞና መልእክቱን ሙሉ ስናነበው ጳውሎስ እንደ ልጅ ነው ትሪት የሚያደርገው ፊሊሞናን። ስለዚህ የጠበቀ ወዳጅነት እንዳላቸው በደንብ ማየት እንችላለን። በዚህ ባሻገር የቆላሴስ ቤተክርስቲያንን ኤጳፍራ በሚመሰርትበት ጊዜ ይህንን ፊሊሞና ምናልባትም የቤተክርስቲያን በቤቱ ላለችው ቤተክርስቲያን መሪ እንዲሆን ሳያደርገው አይቀርም የሚል ሐሳብም አለ ማለት ነው። ስለዚህ ፊሊሞና በሰዎችን በባርነት ይገዛ የነበረ ከዚህም አንዱ አናሲሞስ የሚባል በአንድ ወቅት በነዚህ በሁለቱ መካከል በአናሲሞስና በፊሊሞና መካከል ግጭት የተፈጠረ መሆኑን ይህም ግጭት ደግሞ እርቅ የሚያስፈልገው መሆኑን ከፊሊሞና መልእክት በደንብ መረዳት እንችላለን ማለት ነው። ሁለተኛ የአናሲሞስ ማንነትን በደንብ ማወቅ ማየት ያስፈልጋል። እንግዲህ በመጀመሪያ አናሲሞስን በስም ተገልጦ የምናየው በቆላሲያስ ምዕራፍ 4 ቁጥር 7 ላይ ነው። ያ ምንድነው? የቆላሲያስን መልእክት ጳውሎስ ሲጽፍ ለቆላሲያስ ሰዎች ተደራሽ ለማድረግ ቲኪቆስን በቲኪቆስ እጅ ሲልከው የተወደደው ከኛ ጋርም አብሮ ወታደር የሆነው አናሲሞስ አብሮት እንደሚሄድ የጠቀሰበት ሁኔታ አለ። ምናልባትም እንግዲህ በግለሰብ ደረጃ ለአናሲሞስ ጳውሎስ ይህንን መልእክት ሲጽፍለት ከቲኪቆስ ጋር ወደ ቆላሲያስ ስለሚሄድ ምናልባትም መጀመሪያ እርቅ መፈጸም ስላለበት ከጳውሎስም ጋር አናሲሞስ ይቅርታውን እንዲያደርግለት ከጳውሎስ ጋር የተግባቡ ይመስላል። ስለዚህ በደብዳቤ አስቀድሞ ለፊሊሞና እንደላከና ያለ። ስለዚህ አናሲሞስ የሚለው እንግዲህ የስሙ ትርጉም ጠቃሚ የሚል የስም ትርጉም ነው ያለው። እንግዲህ በመልእክቱ ላይ ሲናገር ጳውሎስ ቀድሞ ጠቃሚ አልነበረም፣ አሁን ግን ለኔም ላንተም ጠቃሚ ስለሆነው ስለ ልጄ በስራቴ ስለወለድኩት ስለ አናሲሞስ ነው የሚል ሐሳብን ስለሚያነሳ አናሲሞስ የሚለው የስሙ ትርጉም ጠቃሚ ነው። እንደ ስሙ ሆኗል። አሁን እንደ በፊቱ ላንተ የማይጠቅም ሳይሆን አሁን ግን የሚጠቅም ሆኖ አይደንቲቲውን ቀይሯል፣ አይደንቲቲውን ለውጧል። ስለዚህ አሁን ቀድሞ ትሪት እንዳላደረገ ሳይሆን አሁን የበለጠ ላንተ ጠቃሚ የሚሆን ሰው ሆኗል የሚል ሐሳብን ያነሳል። ስለዚህ አናሲሞስ ፊሊሞናን
ምናልባትም ሰርቆ ሊሆን ይችላል፣ አንዳች ሌላ ችግሮችን ፈጥሮ ሊሆን ይችላል። ከዚያ ኮብልሎ እንግዲህ ወደ ሮም እንደሄደ በዚህ መልእክት ላይ እናያለን። እንግዲህ በሀገራችን እንደሚታወቀው አንዳንድ ሰዎች ከአንድ ሰው ሲበድሉ ለዚያ ሰው ወደሚቀርበው ወዳጁ ለሆነ ሰው ኮብልለው ይሄዱና እንዲያስታርቃቸው መማለጃን እንዲያደርግላቸው ከዚያ ሰው ጋር ዲል ያደርጋሉ። ምናልባትም አናሲሞስ እንደዚህ አይነት ነገር ያደረገ ነው የሚመስለው። ምክንያቱም ከፊሊሞና ሸሽቶ ወደ ሮም ወደ ጳውሎስ የሄደበት ዋነኛው ምክንያት ሊሆን የሚችለው በጳውሎስና በፊሊሞና መካከል ያለውን ወዳጅነት ስለሚያቅ አናሲሞስ ከፊሊሞና ጋር ባደረገው ግጭት እንዲያስታርቀው ወይም እንዲያግባባው ሄዶ ሊሆን ይችላል የሚል አንዳንድ መላምቶችም አሉ። ስለዚህ በስተመጨረሻ እንግዲህ አናሲሞስ ጳውሎስን በእስር ቤት በሚጎበኘው ጊዜ የክርስቶስ ተከታይ እንደሆነ ጳውሎስ ወንጌልን ነግሮት በጳውሎስ ምክንያት ወደ ጌታ የመጣ ድሮ የማይጠቅም የነበረ አሁን ግን የሚጠቅም ሆኖ የተሰራ አገልጋይ እንደሆነ ጳውሎስንም በእስራቱ በሚገባ ያገለገለው ሰው እንደነበረ ጳውሎስ ራሱ በእጁ በጻፈው ላይ ማየት እንችላለን። እንግዲህ ምናልባት ጳውሎስ ለፊሊሞና ወዳጅ በመሆኑ ሊሆን ይችላል የሄደው የሚል ሐሳብ አለ ማለት ነው። ስለዚህ ጳውሎስ ይህንን ደብዳቤ ሲጽፍ ፊሊሞናን አናሲሞስን ይቅር እንዲለው ብቻ አይደለም ይህንን ደብዳቤ ጻፈለት። ይቅር እንዲለው ብቻ ሳይሆን እንደ ባሪያ ሳይሆን እንደ ወንድም፣ እንደ አብሮ ሰራተኛ፣ እንደ ልጁ እንዲቆጥረው ጳውሎስን በሚቀበልበት ልክ አናሲሞስን ደግሞ እንዲቀበለው የሚያደርግ መልእክትን ነው የጻፈለት። ስለዚህ በሌላ አነጋገር ጳውሎስ ፊሊሞናን በተለይ ፊሊሞና አናሲሞስን ነፃ እንዲያወጣው ከባርነት ማንነት ነፃ እንዲያወጣውና በክርስቶስ ማህበረሰብ ውስጥ አብሮ ሰራተኛ እንዲያደርገው አስቦ የጻፈው መልእክት ነው። ስለዚህ በዚህ መልእክት ላይ አጠቃላይ የፊሊሞናን መልእክት ላይ ስንረዳ ዋና ሐሳቡ ሁሉም ሰዎች ከእግዚአብሔር ጸጋ ወይም ደግሞ ከእግዚአብሔር ዘንድ በጸጋ የሆነ የህይወት ስጦታ ቀርቦላቸዋል ወይም ደግሞ ቀርቦለታል። ስለዚህ በዚህ ጸጋ ሰዎች ሁሉ በኢየሱስ በኩል የሆነውን የእግዚአብሔርን ምሕረት በመካፈል አብረው የወንጌል ሰራተኛ ይሆናሉ፣ አብለው አጋሮች ይሆናሉ የሚል መልእክት ነው ያለው ማለት ነው። ስለዚህ የፊሊሞናን መልእክት በሶስት ከፍለን ማየት እንችላለን። የመጀመሪያው ፊሊሞና ከቁጥር 1 እስከ 7 ያለውን የምስጋና ጸሎት ነው ጳውሎስ ሲያደርግ የምናየው። እንግዲህ ከቁጥር 1 እስከ 7 የምስጋና ጸሎት ያደርጋል። ከ8 እስከ 20 ጳውሎስ ይህንን ደብዳቤ የጻፈበትን ዋናውን ሐሳብ ፊሊሞና ይቅር እንዲልና የማግባባት ህብረትን እንደገና የመመለስ ሐሳብን ይጠቅሳል። ከ21 እስከ 25 ባለው ደግሞ መደምደሚያውን ይሰራል ማለት ነው። ስለዚህ በመጀመሪያ ሲናገር እንደዚህ ይላል። በጌታ በኢየሱስ ዘንድ በቅዱሳንም ሁሉ ዘንድ ስላለህ ስለ ፍቅርህና ስለ እምነትህ ሰምቼ በጸሎቴ እያሳሰቡ ሁል ጊዜ አምላኬን አመሰግናለሁ። የእምነትህም ህብረት በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምንሃለሁ። የቅዱሳን ልብ በአንተ ሥራ ስላረፈ ወንድሜ ሆይ በፍቅርህ ብዙ ደስታና መጽናናትን አግኝቻለሁ ይላል። ይህ ማለት እንደ መግቢያ እንደ ጸሎት የፊሊሞናን ዋና ባህሪውን በደንብ የገለጠበት ክፍል ነው። ስለዚህ ፊሊሞናን ለኢየሱስና ለሕዝቡ ለሚያሳየው ፍቅርና ታማኝነት እግዚአብሔርን በማመስገን ነው ጳውሎስ የሚጀምረው። እንግዲህ በፊሊሞና መልእክት ላይ ስናይ በዋነኝነት ፊሊሞና ይቅርታ እንዲያደርግ የሚያስችሉት ባህሪያቶች አሉት። የመጀመሪያው ባህሪ በክርስቶስ ላይ ያለው እምነት ነው። በክርስቶስ ላይ ያለው እምነት። ሁለተኛው ለቅዱሳን ያለው ፍቅር ነው። አጋፔ የሆነ ፍቅር። ወደ ላይ ለክርስቶስ የእምነት ሰው ነው፣ ወደ ጎን ደግሞ ለወንድሞቹ የፍቅር ሰው ነው። ስለዚህ ይሄንን የእምነት ሰው የሆነ ክርስቶስን የሚያምን ሰው ደግሞ ለወንድሞቹ ፍቅር ያለው ሰው ይቅርታን ለማድረግ አይከብደው። ስለዚህ ይቅርታን የሚያደርግ ሰው ባህሪያቶቹ አንደኛው በክርስቶስ ላይ ያለው እምነት፣
ሁለተኛው ለቅዱሳን ያለው ፍቅር አጋፔ የሆነ ፍቅር የሚቆረስ ፍቅር መሆኑን በደንብ ማየት ነው። ስለዚህ ጳውሎስ ይህንን ሪኮግናይዝ ያደርጋል፣ ይህንን እውቅና ይሰጠዋል። አንተ ለክርስቶስ ያለ ፍቅር እጅግ የሚገርም የሚያስደምም ነው። ለወንድሞች ያለ ፍቅር የሚገርም የሚያስደምም ነው። ለክርስቶስ ያለ እምነት ደግሞ ጽኑ ነው። ስለዚህ አሁን ቀጥሎ የምነግርህን ነገር፣ አሁን ቀጥሎ የማዝህን ነገር ለማድረግ አይከብድህም የሚል ሐሳብን የያዘ ነው ማለት ነው። ጳውሎስ ፊልሞና ምን እንዲያደርግ ይጠብቃል ስንል የእምነትም ህብረት በተግባር እንዲገለጥ፣ የእምነት ህብረት በተግባር እንዲገለጥ በእኛ መካከል ያለውን በጎ ነገር በማወቅ ለክርስቶስ ፍሬን እንዲያፈራ ይጠብቃል። በዚህ ላይ አንድ ቁልፍ ሐሳብን ይናገራል። ምንድነው የሚለው? የእምነትህም ህብረት በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምንሃለሁ ይለዋል። እንግዲህ አንድ የሚያነሳው ቁልፍ ሐሳብ ህብረት የሚለው ነው። ህብረት የሚለው በግሪኩ ካይኖኒያ ይለዋል። ህብረት የሚለው መጋራት፣ የጋራ ተሳትፎ ማድረግ፣ በመንፈስ አንድ መሆን ማለት ነው። ብዙ ህብረቶችን እናያለን። ብዙ ህብረቶች በዙሪያችን ይኖራሉና ከነዚህ ህብረቶች እንዳንዱ ሳይሆን ነገር ግን በጋራ መጋራት ያለበት፣ የጋራ ተሳትፎ ያለበት፣ እንደዚሁም ደግሞ በመንፈስ አንድነት ያለበት የእምነት ህብረት። ይህ ህብረት መነሻ የሚሆነው ከምንድን ነው ይለዋል? ከእምነት ነው ይለዋል። ህብረቱ እምነት ላይ መሰረት ያደረገ ህብረት። በክርስቲያኖች መካከል ያለን ህብረት መነሻ የሚያደርገው በክርስቶስ ላይ ያለን እምነት ነው። ስለዚህ ከክርስቶስ ጋር የጠለቀ ህብረት ካለን ከወንድሞች ጋር የጠበቀ ደግሞ ህብረት ይኖረናል ነው። ስለዚህ ይቅርታን የሚያደርግ ሰው የተወሰኑ ባህሪያቶች አሉ። በእነዚህ ይቅርታን በሚያደርግ ሰው ባህሪያቶች ውስጥ ራሳችንን አስገብተን እንደ ክርስቶስ አማኝ እንደ አማኞች ራሳችንን በደንብ ኢቫሉዌት ማድረግ ይገባናል ብዬ አምናለሁ። የመጀመሪያው በክርስቶስ ላይ ያለን ጽኑ እምነት ነው። እንግዲህ ይቅርታን የሚያደርግ ሰው፣ ምህረትን የሚያደርግ ሰው በክርስቶስ ላይ ጽኑ እምነት አለው። እንግዲህ መዳናችን የማይታይ ምስጢር እንደሆነ ሁላችንም እናውቃለን። የኔን መዳን ማንም ሊነግረኝ አይችልም፣ ምስጢር ነው። ያ መዳን ግን የሚገለጠው ግን በፍቅር ነው። ለወንድሞች ባለኝ ፍቅር፣ ለእህቶች ባለኝ ፍቅር፣ ለወገኖች ባለኝ ፍቅር የሚገለጥ ነው። ስለዚህ መዳናችን ምንም እንኳን ምስጢር ቢሆን የሚገለጠው ለወንድሞቻችን ለእህቶቻችን በምናሳየው ፍቅር መሆኑን በደንብ መረዳት ያስፈልጋል። ስለዚህ ድኛለሁ የሚል ሰው፣ በክርስቶስ ነኝ የሚል ሰው ለወንድሞች ወይም ደግሞ ለእህቶች ፍቅርን ማሳየት ካቃተው ደህንነቱ ላይ በደንብ መጠየቅ መቻል ይኖርበታል። ስለዚህ የተሰወረው ድህነታችን፣ የተሰወረው መዳናችን የሚገለጠው ለወንድሞች በምናደርገው ፍቅር መሆኑን በደንብ ማየት ያስፈልጋል። ሁለተኛ ለቅዱሳን የሚቆረስ ፍቅር፣ ከበደል በላይ የሆነ ፍቅር። ብዙዎቻችን ሰው እንደመሆናችን መጠን መበዳደሎች ይኖራሉ፣ መከፋፋቶች ይኖራሉ፣ መጋጨቶች ይኖራሉ። ነገር ግን ለወንድማችን የምናሳየው ፍቅር፣ ለወንድሞቻችን የምናሳየው ፍቅር ከበደል በላይ የሆነ ፍቅር ማሳየት አለብን፣ የሚቆረስ ፍቅር ማሳየት አለብን። ስለዚህ ይቅርታ የሚያደርግ ሰው በክርስቶስ ላይ ጽኑ እምነት አለው፣ እንደዚሁም ደግሞ ለቅዱሳን የሚቆረስ ፍቅር አለው። ለቅዱሳን የሚቆረስ ፍቅር የሌለው ወይም ደግሞ ከበደል በላይ የሆነ ፍቅር የሌለው ሰው መዳኑ ላይ በደንብ ራሱን ኢቫሉዌት ማድረግ አለበት ብዬ አምናለሁ። በሶስተኛ ደረጃ ይቅርታን የሚያደርገው ስለ ክርስቶስ ነው። ይቅርታን የሚያደርግ ሰው አንዱ ባህሪው የዳነበትን ወይም ደግሞ ይቅር የተባለበትን የኃጢአት ዲግሪ በደንብ የተረዳ ሰው ነው። ስለዚህ ይቅር የሚለው ክርስቶስ ይቅር ስላለው እሱም ደግሞ ይቅር ማለት እንዳለበት በደንብ ስለሚያውቅ ይቅርታን የሚያደርገው ስለ ጳውሎስ ሳይሆን ፊሊሞና ለአናሲሞስ ይቅርታን የሚያደርግለት ጳውሎስን ስለሚያከብረው ወይም ደግሞ ለጳውሎስ ብሎ ወይም ደግሞ በጳውሎስ እጅ ስለዳነ ሳይሆን ስለ ክርስቶስ ብሎ ይቅርታን ማድረግ ይጠበቅበታል። ስለዚህ
የፍቅርታን የሚያደርግ ሰው ሌላኛው ባህሪ ይቅርታን የሚያደርገው ስለ ክርስቶስ ነው። በአራተኛ ደረጃ የቅዱሳንን ልብ የሚያሳርፍ ነው። ይህ ሰው ይቅርታን የሚያደርግ ሰው አንዱ ባህሪ የወንድሞችን የእህቶችን ልብ የቅዱሳንን ልብ የሚያሳርፍ ሰው እንደሆነ በደንብ ማየት እንችላለን። ጳውሎስም ለፊሊሞና በጻፈለት መልእክቱ ላይ የቅዱሳን ልብ በአንተ ስላረፈ ይለዋል። የቅዱሳንም ልብ በአንተ ስላረፈ የቅዱሳን ልብ በአንተ ስራ ስላረፈ ወንድም ሆይ በፍቅርህ ብዛት ደስታና መጽናናትን አግኝቻለሁ ይለዋል። ስለዚህ የቅዱሳንን ልብ የሚያሳርፍ ሰው መሆኑን በደንብ ማየት ያስፈልጋል። ሌላው የሚታወቀው በፍቅር ነው፣ በጠብ አይታወቅም። ከቅዱሳን ጋር በሚኖረው ህብረት፣ ከወንድሞች ጋር በሚኖረው ህብረት፣ ከእህቶች ጋር በሚኖረው ህብረት የሚታወቀው በጸብ ሳይሆን በፍቅር ነው። ፊሊሞና ጳውሎስ አንድ ዕውቅና የሚሰጠው በክርስቶስ ላይ ባለህ እምነትና ለቅዱሳን ባለህ ፍቅር ነው የሚለው። ስለዚህ ለወንድሞች ለእህቶች በፍቅር የመታወቅ ሁኔታ ውስጥ መኖር አለበት። በጠብ አይታወቅም። ክርስቲያን በጠብ አይታወቅም፣ በሁካታ አይታወቅም። በክርስትና ውስጥ በክርስትና ህብረት ውስጥ በክርስቶስ ውስጥ በፍቅር ነው እንድንታወቅ የተጠራ ነው። ስለዚህ አንዱ ይቅርታን የሚያደርግ ሰው በፍቅር የሚታወቅ ሰው ነው። ሌላው ለሌሎች የደስታና መጽናናት ምክንያት ነው። እሱ በገባበት ለሌሎች ደስታ ነው። እሱ በገባበት ለሌሎች መጽናናት ነው። እሱ በገባበት ሁከት የለም። እሱ በገባበት አለመግባባት የለም። እሱ በገባበት ይልቁን በተቃራኒው እሱ በገባበት ሰላም ነው ያለው። እሱ በገባበት ደስታ ነው ያለው። ለወንድሞች መጽናናት፣ ለወንድሞች ደስታ ይሆናል። ስለዚህ እነዚህ ስድስቱ ባህሪያቶች እናንተ ሌሎችም ልትጨምሩባቸው ትችላላችሁ። ነገር ግን እነዚህ ስድስቱ ባህሪያቶች የፍቅር ሰው ሊያሳያቸው የሚገባ ባህሪያቶች ናቸው። በክርስቶስ ላይ ያለ ጽኑ እምነት፣ ለቅዱሳን የሚቆረስ ፍቅር፣ ይቅርታን የሚያደርገው ስለ ክርስቶስ መሆኑ፣ የቅዱሳንን ልብ የሚያሳርፍ መሆኑ፣ የሚታወቀው በፍቅር መሆኑ፣ እንደዚህም ደግሞ ለሌሎች ደስታና መጽናናት መሆኑ፣ እነዚህን በፊሊሞና ውስጥ እናገኛቸዋለን።